ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። የሰሞኑን ዜናዎች በማጠናቀር ወደ እናንተ የምናደርስበትን የዜና መርሃ ግብራችን ነው ይዘን የቀረብነው። ከዘውትር ተሳታፊያችን ጋር በመሆን የማስተናግዳችሁ መሳይ መኮንን ነኝ። ምናልባት አርበኛ ዮሐንስ የዚህ የገደብየውን ጭፍጨፋ እንደው የተወሰነ ነገር ማለት ከተቻለ በምንድነው ይሄ የበቀል እርምጃ እንዲወሰድ ያደረገው? እንግዲህ በአካባቢው እናንተ ባደረጋችሁ ተጋድሎ በርካታ ጉዳት እንደደረሰበት ይታወቃል። የዛ የበቀል በትሩ ነው እነዚህ ሰላማዊ ዜጎች ላይ እንዳሳረፈ የሚነገረው። እስቲ እንዴት እንደተፈጸመ አጠቃላይ ያለውን ሁኔታ ልትገልጽልን ትችላለህ? ወንጀሉ የተፈጸመው ያው ቀደም ሲል በሰኔ 29 2017 ዓ.ም ከ3 ቀናት በፊት ማለት ነው ጎንደር በጋሻው ክፍለ ጦር አካል የሆኑ አሃዶች በገደብዬ ከተማ ወጣ ብሎ ባለ ቦታ ላይ ሰፍሮ የነበረን የጠላት ኃይል በመክበብ አደጋ ጥለውበት በከፍተኛ ሁኔታ ሰብአዊና ቁሳዊ ጉዳት እንዲደርስበት መደረጉ ይታወሳል። ይህን ኦፕሬሽን በተሳካ ሁኔታ ከፈጸመ በኋላ ሰራዊታችን ወደ ዋና ቤዙ ተመልሷል። ይህም የሆነው እስከ 10 ሰዓት ሰራዊታችን ግዳጁን ፈጽሞ ከቀኑ 10 ሰዓት ወደ ዋና ቤዙ የተመለሰ ቢሆንም ከምሽቱ 12 ሰዓት በኋላ ከ2 ሰዓታት በኋላ ተጨማሪ ኃይል በማምጣት እና የነበረው ምሽግ ውስጥ ተቀብሮ ራሱን አትርፎ የነበረው ኃይል በቁጣ ተገናኝቶ ወደ ከተማው በመዝለቅ በከተማ ውስጥ አንድ ላይ ተቀመጡና በየቤታቸው የነበሩትን በመንገዳቸው ያገኙትን ከበየቤቱ እያስወጡ ተከሰው ከ8 ዓመት እስከ 65 ዓመት እድሜ ያላቸውን አዛውንትና ህጻናትን ጨምሮ ሴቶችን ጨምሮ ንጹሃንን በገፍ በተኩስ ሩምታ በዘር ማጥፋት ወንጀል ፈጽመዋል ማለት ነው። ይህን የፈጸመው በደረሰበት ምት ተስፋ በመቁረጥ እንደሆነ ይታወቃል። ሆኖም ግን ተስፋ መቁረጥና ከብስጭት እንደዚሁም ደግሞ ዘር የማጥፋት ፍላጎትና ከጥላቻ የመነጨ ነው እርምጃው ብለን ነው የምንወስደው። ሆኖም ግን እኛ ደግሞ በዛሬው ዕለት ያጸፋ እርምጃችን ጠፍ ድርብ አድርገን መለስ ስላለብን ማጥቃቶችን ጀምረናል ማለት ነው። ዮሐንስ እንዲህ አይነቱ እርምጃ በተደጋጋሚ ይወሰዳል። ምናልባት የገደብየው የመጀመሪያ አይደለም የመጨረሻም ነው ተብሎም አይጠበቅም። ገና ወደፊትም የአማራን ህዝብ አጠፋለሁ ብሎ የሚናገረው አብይ አህመድ በተግባርም እያሳየ በመሆኑ ወደፊትም የሚጠበቅ ይሆናል። ግን እንደው ዓለም አቀፉ ማህበረሰብም በጉዳዩ ላይ ትኩረት አለመስጠቱን በቁጭት የሚያነሱ ወገኖች ይህንን ማስቆም የሚቻለው እንዴት ነው? ሰላማዊ ዜጎች በድሮን የሚመቱበት የሚጨፈጨፉበት፣ አዛውንቶች፣ ህጻናት፣ ካህናት፣ የሃይማኖት ሰዎች ኢላማ ተደርጎ ቤት ለቤት በሚደረግ የመረሸን እርምጃ ከፍተኛ ቁጥር ያለው የአማራ ተወላጆች ህይወታቸውን እያጡ ነው። እንደውም እንደ አንድ የፋኖ ታጋይ ይሄ ነገር ሊቆም የሚችለው እንዴት? ይሄ ነገር የሚፈጸመው መጀመሪያ ምክንያቱ ያው የህልውና አደጋ ተደቅኖብናል ሲል የአማራ ህዝብ እንዲሁም ፋኖ ህልውና አደጋ በህዝባችን ላይ ተደቅኗል ስንል ሁለንተናዊ ነው። የዘር ማሳሳት የዘር ጭፍጨፋን ጨምሮ ሌሎች ማጥፋቶች የተደቀኑበት መሆኑን ይገልጻል። በተግባርም በተደጋጋሚ ለዓመታት የዘለቀ የዘር ጭፍጨፋዎች እየተፈጸሙበት ስልታቸውን እየቀያየሩ ቆይተዋል። አሁን ደግሞ በቀጥታ በመደበኛ ሰራዊቱ ነው ላይ በሚለው ሰራዊት ነው እንግዲህ ፋኖን ማጥፋት ፋኖን መደምሰስ ወይ ማሳመን የፖለቲካ ሳምኖ መግዛት ያልቻለ አገዛዙ መጨረሻ ላይ ንጹሃንን በመጨፍጨፍ ላይ ነው የሚገኘው። ሊቆም የሚችለው አሁንም ቢሆን የመጀመሪያው ሊቆም የሚችለው መላ አማራ እንዲሁም ኢትዮጵያውያን አገዛዙ እንደማያስፈልግ አገዛዙ በተራ እየገደለ የሚቀጥል የዘር ጨፍጫፊ እንደሆነ አምኖና ወስኖ ሲታገለው ነው እና በአጭር ጊዜ አገዛዙ ሲገረሰስ ነው የሚቆመው። ሁለተኛውም ምክንያት ዓለም አቀፍ የሚመለከታቸው ሰብአዊ ነክ ጉዳዮችን የሚሰሩ ተቋማት እንደዚሁም አህጉር አቀፍ ተቋማት ለጉዳዩ እንዲሁም ሀገር አቀፍ ተቋማት ካሉ እነዚህ ተቋማት ለህሊናቸው ሊቆም ይገባል። ከዛ ውጭ ግን የአብይ አህመድ አገዛዝ መጀመሪያው ስላልሆነ በርካታ የዘር ጭፍጨፋዎችን እየፈጸመ የመጣ እንደመሆኑ ጉዳዩን የተለየ ትኩረት ላይሰጠው ይችላል። ግን ህዝባችን ተደጋጋሚ ግድያዎችና ጭፍጨፋዎች የዘር ማጽዳቶች እንዳይቀጥሉ በቃ ብሎ ይወስን ይገባል ማለት ነው። በተለይ ደግሞ ህዝባቸው በዚህ ደረጃ እየተጨፈጨፈ አብረው ለስርዓቱ እያገለገሉ ያሉ አካላት በፍጥነት እጃቸውን ሰብስበው ህዝባቸውን ደህንነት ማስጠበቅ ከማይችሉ ተቋማት ህዝባቸውን ከሚጨፈጨፍ ተቋማት ጋር አብረው እየሰሩ እንዳይቀጥሉ ተደጋጋሚ ጥሪ ስናስተላልፍ ቆይተናል። አሁንም እነሱ አካላት ከወንጀሉ ራሳቸውን እንዲጠብቁ በደም የተጨማለቀው የአብይ አህመድ አገዛዝ ደግሞ ለፍርድ የሚቀርብበት የሚዳኝበት በሙሉ የዘር ጭፍጨፋዎችና መዋከቦች ሀገር ማፍረሶች ይቆማሉ ብለን ነው
እየሰራን የምንገኘው መሳይ። እንግዲህ ይህንን ያጸፋ እርምጃ በመውሰድ ላይ እንዳላችሁ ነው። ገደብዬ የፈሰሰውን የንጹሃን ደም አስመልክቶ የጀመራችሁ ዘመቻ ነው። ቀደም ሲል በተወሰነ ደረጃ ገልጸልናል። እንግዲህ በምን ሁኔታ ላይ ነው አሁን ያለው? ከተማዋስ በእናንተ በቅርብ ርቀት ስር ነው ያለችው? አጠቃላይ እየወሰዳችሁት ያለው እርምጃ ምን ውጤት እያስገኘ ነው? ከጧቱ የጀመረውን ወታደራዊ ማጥቃት ተከትሎ በሰብአዊና ቁሳዊ ኪሳራ አስተናግዷል አገዛዙ። እንዲሁም ወደ 80 ኪሎ ሜትር የሚጠጋ የጥቁር አስፋልት ንጣፍ ላይ ሰራዊታችን ገብቶ ቁጥጥር ስር ውሏል። ይህን ተከትሎ ከደባርቅና ዳባት አቅጣጫ በርካታ የጦር መሳሪያዎች ዙ 23 እና ሌሎች ሞተራይዝድ እና ብረት ለበሶችን አስጠግቶ ለመከላከል ሙከራ እያደረገ ነው። ዳባትና አካባቢው እንዳይያዝ። በሌላ በኩል ደግሞ የአምባ ጊዮርጊስ አካባቢ ጅዋሻ የሚባል ጥልቅ ምሽግ አለ። የቆየ ምሽግ ነው። ለዘመናት የቆየ ምሽግ ነው። 30-40 ዓመት ያስቆጠረ ምሽግ ነው። ኮንክሪት ምሽግ ነው። በዛ ውስጥ ዘለው ገብቶ ራሱን ለመከላከል የሞከረ አካል አለ። በሌላ በኩል ግን ገደብዬና ያለው ኃይል ግን ተጠቃሎ የተመታው ተመቶ ቀሪው ደግሞ ወደ አምባ ጊዮርጊስ ተጠቃሎ የተሸከፈበት ሁኔታ ነው ያለው። ይህን ተከትሎ ለወንጀሉ የማይመጥኑ ወንጀሉ ላይ እኩል አጸፋዊ እርምጃ ወስደናል ለማለት የማይመጥኑ የሆኑ ብልጽግና የካድሬዎችና ሌሎች አካላት ላይ በቁጥጥር ስር የመዋልና እርምጃ የመውሰድ ሁኔታችን አጠናክረን ቀጥለናል። ከዚህ በኋላ ወንጀሉ በተፈጸመባቸው አካባቢዎች ተመጣጣኝና ከዛም በላይ የሆኑ እርምጃዎችን የማያዳግሙ እርምጃዎችን ለመውሰድ ቆርጠን እንሰራለን። ሌሎች ተግባሮች ግን በሌሎች ቀጠናዎች ያሉ ወታደራዊ ማጥቃትና እንቅስቃሴዎቻችን መደበኛ ይዞታችን መደበኛ ፍላጎታችን መሰረት አድርገው የሚካሄዱ ይሆናል። ሰሞኑን የአማራ ፋኖ በተለያዩ አቅጣጫዎች የተከፈተበትን ጥቃት በመመከት ዘመቻ ማዕበል በሚል የአብይ አህመድ ሰራዊት የከፈተበትን መጠነ ሰፊ ማጥቃት እንቅስቃሴ በመመከት በመልሶ ማጥቃት በርካታ ድሎችን እንዳገኘ ሰሞኑን ስንዘግብ ነበር። በተለይም በደንበጫንና በጎንደር አንዳንድ አካባቢዎች ግዙፍ የሆኑ ድሎች ነው የተገኙት። ግዙፍ የሆኑ ኪሳራዎች ነው በአገዛዙ ላይ የደረሱትና ያንን ተከትሎ በበቀል የአብይ አህመድ ሰራዊት በገደብዬ ጎንደር አቅራቢያ ያለች ከተማ ናት። እዛ በወሰደው እርምጃ በትንሹ 15 ሰዎች መገደላቸውን የሚገልጽ ሪፖርት ነው የደረሰን። ቤት ለቤት በመሄድ ህፃናትን ሳይቀር በእድሜ የገፉ ሰዎችንም ሳይቀር በጥይት መረሸናቸውን ነው ሪፖርቱ የሚያመላክተው። እንግዲህ ገደብዬ ላይ ይህንን እርምጃ ለምን ወሰደ የሚለውንም ነገር በዝርዝር በዛ አካባቢ የሚሰሩ የፋኖ አመራሮችን ጠይቀን ነበረ። ከአምባ ጊዮርጊስ እስከ ዳባት ባሉ ቀጠናዎች ላይ መጠነ ሰፊ ውጊያዎች ሲደረጉ ነበረ። ከፍተኛ ኪሳራ ደርሶበታል። እንግዲህ የአብይ አህመድ አገዛዝ ሁሌ እንደሚያደርገው በፋኖ ሲመታ ሰላማዊ ዜጎች ላይ እርምጃ የሚወስድበት ሁኔታ የተለመደ ሆኗል። ይህንን ባለፉት 2 ዓመታት ያየነው ጉዳይ ነው። አሁንም ይሄ የተለየ አይደለም። የአብይ አህመድ አገዛዝ እስኪወገድ እስኪገረሰስ ድረስ እንዲህ አይነቱ ነገር ወደፊትም የሚቀጥል ይሆናል። የእናት ፓርቲ በጉዳዩ ላይ የሀዘን መግለጫ አውጥቷል። ይሄ ከባድ የሆነ አደጋ ወይም ደግሞ ጥቃት የተሰነዘረበት የማህበረሰብ ክፍል የደረሰበትን ሀዘን እንጋራለን በሚል ነው እናት ፓርቲ መግለጫ ያወጣው። ገለታው ወደ አንተ ልምጣ። አሳዛኝ ዜና ነው። እንግዲህ እንዲህ አይነት ነገሮችን ስንሰማ ቆይተናል። አሁንም ቀጥሏል። በጣም ያሳዝናል። እንግዲህ እዛ አካባቢ ላሉ ወገኖቻችን አሁንም በየቀኑ የምንለው ነገር ነው። መቼም ባህላችን ነው እና እግዚአብሔር መጽናናት ይስጣቸው ነው ማለት የምንችለው ለቤተሰቦቻቸው። ነገር ግን ከአንድ ነገር ይመነጫል ይሄ ሁሉ ግፍ አማራ ህዝብ ላይ ያለው መሳይ። ከቅርብ ጊዜ ወዲህ በተከታታይ የሚወጡ ምስክርነቶች አብይ አህመድ የአማራን ህዝብ አጠፋለሁ ብለዋል ነው እና ይሄው ነው ማጥፋት እኮ። እንግዲህ ሌላ ምን ነገር አለ? በተራ እየቆጠበ እየቀነሰ በየጊዜው ማጥፋት ነው። እሱ ወደ ስልጣን ከመጣ ጊዜ በኋላ በተለያዩ አካባቢዎች የአማራ ህዝብ እየጠፋ ነው ያለው፣ ያጠፋ ነው ያለው እና ምንም አዲስ ነገር አይኖርም። ይሄ ሰው እስካለ ድረስ ይህን የተናገረውን በግልጽ ያለ ፍርሃት በአደባባይ 100 ሰው በተሰበሰበበት አለ ጃዋር ሲናገር ባለፈው ነው ይሄንን ሲናገር የነበረው ብሏል። እና የተናገረውን ተግባራዊ ያደረገ ነው ያለው። አሁን ተላላነቱና አዚም ያለው በተለይ አማራው ዘንድ ነው። እንደዚህ ያለን ሰው ወደ ክስ እንኳን ባለፈው ያነሳ ነው ወደ ክስ እንኳን እነዚህ ሰዎች ምስክሮች እንኳን አጠናቅራችሁ ወደ ክስ
እንሂድ የሚል ነገር አቅርበን ነበር ባለፈው መሳይ እና አንድ ሰው አስተያየት ሰጥቶ አየሁኝ እዚህ ኢትዮጵያውያን ቡድን አለ የቡድን ኢሜል አለ እና እዛ ኢሜል ላይ ምን ብሎ ጻፈ ሰውየው ይሄ ነገር ጥሩ አይመስልኝም ወደ ፍርድ ቤት መሄዱ ምክንያቱም ራሱ ሰዎቹ ይሄን ምስክርነት የሚሰጡ ሰዎች ብሔርተኝነትን ሲያራግቡ ነበር ብሎ ቁጭ አለ እንደ አማራ ህዝብ ችግር ብዙ ነው መሳይ ወደ ፍርድ ቤት እንኳን እንዳይሄድ ይጠልፉታል እዚህ ምስክሮቹን ይዘን እንሂድና ድምጹን እናሰማ ሲባል እንዳይሄድ ይሄ ጉዳዩ እንዳይሄድ እና በጣም ከባድ ችግር ላይ ወደቀ ህዝብ ነው መሳይ በተለይ እነዚህ ሁለት ህዝቦች አቶ ገዱ ሲናገሩ ማነው ትግራይን አድቅቀዋለሁ ብሎኛል አሉ አቶ ገዱ ሃይ ፕሮፋይል እዛ የውጭ ጉዳይ ሚኒስቴር የነበሩ ሰው ናቸው አብሮ የነበሩ ሰው ነው እንደነዚህ አይነት ሰዎች ይሄ ሰው ሲናገር የነበረውን ነገር ሰብስቦ በተለይ ውጭ ሀገር ያለው ሰው ወደ አንድ ነገር አለመራመዱ ያሳዝናል በጣም ያሳዝናል የህዝብ ሃይ ባይ ተከላካይ ዲፌንደር ያስፈልገዋል በአገር ቤትም ውስጥ ያለው ትግል የበለጠ በየቀኑ እየተደራጀ እየተናበበ እንደውም ይሄንን ሲያይ በልህ ህብረት እየፈጠረ እየተጠናከረ ወደፊት መግፋት ነው ያለበት ሰውየው ግን የተናገረውን አብይ አህመድ አጠፋለሁ ብሎ እየጠፋን ያለው አዲስ ነገር አይደለም እያጠፋን ያለው ሊያጠፋ ይችላል ነገም በተለያዩ ከተሞች በዙር ነው እያጠፋ ያለው ስለዚህ አማራ ህዝብ ሆይ ንቃ ነው ክተት አውጅ ነው ከዚህ በላይ እኔ በኢትዮጵያ ታሪክ ውስጥ እንደዚህ አይነት ጥቃት ህዝብ ተኮር ቡድን ተኮር ጥቃት መጥቶ አያውቅም ስለዚህ መደራጀት እና መታገል ያስፈልጋል መሳይ ገለታው ምናልባት ይሄ ጥቃት የተፈጸመው በሁለት ምክንያቶች ወይም ደግሞ በሁለት መነሻ ነገሮች እንደሆነ ነው የሰማነው የአብይ አህመድ ወታደራዊ አዛዦች በአንዳንድ ስብሰባዎች የሚናገሯቸው ነገር አለ እናንተ ናችሁ የምትቀልቧቸው እናንተ ናችሁ የጀርባ ደጀን ይሆናችሁት ብሎ ህብረተሰቡን በሰበሰቡ ቁጥር እንደሚወቅሷቸውና እርምጃ ሊወስዱባቸው እንደሚችሉ ጭምር ሲዝቱ እንደነበረ አውቀናል በአንዳንድ በድምጾችም በተለያዩ ቪዲዮዎችም ይሄ ዛቻቸው ወጥቷል አሁን የተፈጠረው ነገር ምንድነው እነዚህ 15 ሰዎች ከዛም በላይ ሊሆኑ ይችላሉ ምክንያቱም የቆሰሉ ወደ 10 እንዳሉ ነው የሰማነው እነዚህ ቆሰሉት ከነዚህ መሐልም ለህይወታቸው አስጊ የሆኑ ሰዎች እንዳሉ ነው የሰማነው እነዚህ ሰዎች ለምን ተመረጡ ሲባል የፋኖ ቤተሰብም አለበት አሁን ሁለት አይነት ጥቃት ነው አንደኛው የፋኖ ቤተሰብን እያሳደዱ ንብረት መዝረፍ ንብረት ማቃጠል መግደል ሁለተኛው ደግሞ ደጀን ትሆናላችሁ በተለይ ከፍተኛ ጥቃት ሲደርስባቸው እዚህ ያለው ማህበረሰብ ነው ቀለብ የሚሰፍርለት እዚህ ያለው ማህበረሰብ ነው የሚደብቀው ይሄንን ኃይል ብለው ስለሚያምኑ ጭምር ለሌላው ማስፈራሪያ ሌላውም እንደዚህ አይነት ነገር እንዳያደርግ አጠገቡ ያለ የፋኖ ኃይል ካለ አጋልጦ እንዲሰጥ የሚል ነው እንግዲህ እነሱ ኑና ይዋጣልን ከጫካው ነው ከጦራው ድማው ነው እዛ ከተማ ውስጥ ነዋሪው ሰላማዊ ሰዎች ጋር ምን ትሰራላችሁ ብለው ፋኖች ከጫካን ያሉት ከተማ ውስጥ ገብተው ሰላማዊ ሰዎች የሚገድሉበት ይሄ ምንድነው የፈሪ በትር አይነት ነገር ነው ያየን ያለነውና ይሄ ነገር አይቆም የአማራ ህዝብ አምርሮ መነሳት አለበት ነገም አይቀርለትም አብይ አህመድ ይሄ ምንድነው ባህሩን አሳውን ለመያዝ ባህሩን ማድረቅ የሚለውን ስትራቴጂ ነው በቃልም የተናገሩት በየመድረኩም የሚያወሩት ነገር ነው ስለዚህ መጀመሪያ ፋኖን አያገኙትም ካገኙትም ይመታሉ ስለዚህ ያላቸው አማራጭ ይሄንን ህዝብ ማጥፋትና ማድቀቅ ነው ይሄንን ተረድቶ የአማራ ህዝብ መነሳት አለበት ምናልባት ወደ ኋላ ላይ አስተያየት የሚሰጥበት ይሄ አሁን ምስክርነት እየወጡ ያሉ ሰዎችን በተመለከተ እነዚህ ሰዎች ስለ አማራ ጥላቻ ሲያራግቡ የነበሩ ናቸው ምን የሚል አስተያየት ከአንዳንድ የአማራ ሊቃን ምን ሰማለን እሱን እንመጣበታለን እንደው በዚህ ላይ አስተያየት ብትሰጥበት የአማራ ህዝብ አምርሮ መነሳት አለበት ከዚህ በኋላ እንግዲህ በየሰልፉም በግዴታ እየወጣም እንዲህ አይነቱን እድል አብይ አህመድ አገዛዝ መስጠት የለበትም ከዚህ በኋላ አንድም ቀን አስገዳጅም ሁኔታ ይሁን በፍላጎትም ይሁን ከዚህ አገዛዝ ጋር መሰለፍ በራስ ላይ አደጋ ማምጣት ነው ይሄንን የአማራ ህዝብ ተረድቶ ከፋኖች ጎን መሰለፍ ያለበት ጊዜ ላይ ነን አዎ ከህዝቡ ከፋኖ ጋር ያለው የቀረም ካለ ያልወሰነም ካለ አሁንም ፈራተባ የሚል ካለ አሁንም ይሄ ስርዓት ሊቀጥል ይችላልና ነገ መውጫ መግቢያ ያጣሉ ብሎ የሰጋም ካለ ቁርጥ አርጎ መግባት ያለበት ጊዜ አሁን ይመስለኛልና እንደው ከዚህ አንፃር ምን ማለት ይቻላል